ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ፀሐዩ በጣም በርትቷል። አሁን እያደረግን ያለው የአዲስ አበባ ጉዞ ነው። ነገ የሚካሄደው የአዳብና ፕሮግራም ፌስቲቫል ለመሳተፍ እየሄድን ያለ ነው። እንግዲህ መኪናው የሚለው ሰዎችም አሉ፣ በጣም ብዙ ሰዎች አሉ፣ እኔም አለሁ። እንግዲህ እየሄድን ነው። መልካም ጊዜ ይሁንላችሁ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። አይለልዬ ንጫወት ወያ አይለልዬ ንጫወት ወያ የክስታኔ ገይ ከኑት ብለ የክስታኔ ገይ ከኑት ብለ የጎደለ ነገር ቁናይልም ለላ አልመረቅቾ አትቁኝ ጦመ በክስታኔ ገ ምንን ይጨም ላቀመሽኝ ጎይ ኩልሙኒ ሙያኒ ሙያኒ ሙያ ሶደው በልሙ ወከረው እንግዲህ ቤተሰቦቼ ዛሬ እንግዲህ የምገኘው እንግዲህ ለማመን በጣም ቀላል የሆነ ነገር ነው። ቢኮዝ ጀርባዬ ላይ የምታዩት የአዲስ አበባ ከተማ ውስጥ ነው እና አዳብና ፌስቲቫል እዚህ አዲስ አበባ ወዳጅነት ፓርክ ነው የሚዘጋጀው። ዛሬ እንግዲህ ጥቅምት 02 2018 ዓመተ ምህረት እዚህ ወዳጅነት ፓርክ አዳብናን ላከብር እየመጣን ነው። እንግዲህ ታክሲ ከወረድኩ በኋላ ትንሽ የእግር ጉዞ አለ። የእግር ጉዞ አይደለም ብቻ ትንሽ ነው፣ ቅርብ ነው። እዚህ አካባቢ ነው። እዚህ አካባቢ እንግዲህ ካሜራ ማድረግ ብዙም አላቅም፣ ብቻ ዝም ብዬ ቪዲዮ ይዣለሁ። ከተከሰስኩኝ እንግዲህ ቤተሰቦቼ ስልኬ ከተወሰደ ነው ችግሩ። ስለዚህ እየደረስኩ ነው። እዚች ጋር አካባቢ ደግሞ መስሪያ ቤቶች አሉ። ወዳጅነት አደባባይ ፓርክ እየመጣን ነው። እንግዲህ ሁላችሁም እንደምትዝናኑበት እርግጠኛ ነኝ። ይህንን ቪዲዮ ላይክ ያላረጋችሁ ሰዎች ካላችሁ ላይክ አድርጉት። እንዲያውም ቤተሰብ መሆን የፈለጋችሁ ሰብስክራይብ የሚለውን የሰብስክራይብ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። መልካም ጊዜ ይሆንላችሁ። ወደ ፕሮግራሙ እንገባለን በቀጥታ። የትም እንዳትሄዱ፣ ተመቻችታችሁ ጠብቁን። ይመቻችሁ። በቀጥታ አሁን የዝግጅቱ የፌስቲቫሉ ቦታ ላይ ደርሰናል። እዚች ጋር በግራ በኩል የምታዩት ዱንካን፣ በጣም ብዙ ዱንካን አለ። ይሄ የፌስቲቫሉ ቦታ ነው ማለት ነው።
I